ጋይስ ስለ ፍቅረኛ ያልነገርኳችሁ በጣም ብዙ ታሪክ አለ። አያችሁ ከ6 ዓመት በፊት ማለት ነው ሰውነቴ በጣም የተበላሸበትና በገንዘብ ብትሉ በጭንቀት ብትሉ በሁሉም የተበላሸበት ጊዜ ነበረ። ግን ፍቅረኛዬ የዛኔ በጣም ትወደኝ ነበረ። ልክ እዚህ ዓለም ላይ እኔ ብቻ እንዳለው እስኪሰማኝ ማለት ነው። እሷ ለኔ በጣም ብዙ ውለታ ውላለች። ልቤ የበለጠ ከጉዳት እንዲስተካከል አግዛኛለች። ለራሴ ያለኝ ፍቅር እንዳየው አግዛኛለች። እና አንድ ሰርፕራይዝ አዘጋጀውላት። ይህ ሰርፕራይዝ ደግሞ በጣም ለብዙ ጊዜያት ላደርገው የምፈልገው የነበረው ሰርፕራይዝ ነው። መጨረሻ ላይም እናንተ ማን እንደሆነች አሳያቸዋለሁ። በጣም ኤክሳይትድ ሆኛለሁ እንድታዩት እናንተ እሷም እንድታየው እና በጣም ደስ ብሎኛል። እስኪ ምን እንደሆነ ሰርፕራይዙ ላሳያችሁ።